አባታችን ጻድቁ አቡነ ተክለ ሃይማኖት ከአባ በጸሎተ ሚካኤል ሳሉ አንድ ድዊ መጣ፣ አንድ በሽተኛ። ልጄ አንተ ፈውሰው አሉት። አባቴ በተጋድሎ የከበርከው የገዳሙ አበምኔት አንተ እያለህ እኔ እንዴት አድርጌ ፈውሰዋለሁ? አባታችን እንግዲህ የዛ ጊዜ ድዊ ለመፈወስ ደርሰው ነበር። እንደዚህ ብለው ሲናገሩ ሰይጣኑ ምን እንዳደረገ ታውቃላችሁ? አንተ ክፉ ሰው ካንተ ፊት ማን ይኖራል ብሎ ራሱ ወጥቶ ሄደ። ምንም እኮ ውጣ ሳይሉት ጋኔኑን ውጣ ሳይሉት በምናቸው ብቻ ነው የወጣው? በትህትናቸው ብቻ ወጥቶ ሄደ። እኔ አይገባኝም ይሄን ማውጣት አልችልም ስላሉ። አንድ ጋኔን የያዘው ሰው ደግሞ ይመጣል። ሰዎች አስረው ያመጡታል። አስረው አምጥተው ከአቡነ ተክለ ሃይማኖት ከመድረሳቸው በፊት ሰው ሲደርስ ሰዎቹ እዚያ ፊት ሲቆም ምን ሆናችሁ ነው አስራችሁ ያመጣችሁኝ ይላል። እቤት ሲደርስ ደግሞ ይንፈራገጣል። ሲመጣ ዳንኩ ይላል። አንዳንድ ሰው ጸበል ሄዶ ደህና እየሆነ ቤት የሚነሳበት የለም። እንደዚያ ይሆናል። ለካ መንገድ ላይ ሰይጣኑ እየወጣ እየሄደ ቤት ይቆያል። ከዛ አቡነ ተክለ ሃይማኖት ምን አሉ? አባቴ ሰይጣን እየሸነገለን ይመስለኛልና በመንገድ እጄ ልቆየው አሉ። ከዚያ በኋላ እሳቸው ተቀድመው ሄደው ከሚመጣበት መንገድ ተቃራኒ ይጠብቁታል እየመጡ። አንተ ሰው እንዲያው ከሰይጣን ጋር ተፈጥረሃል አለ። ማነው እንዲህ ያለው? ዲያብሎስ ራሱ። እንዴት አድርገህ ተንኮሌን አወቅብኝ? መንገድ ላይ ዙሮ እየሄደ ስላስቸገረ እሳቸው ሄደው ይዘውት መጡ። አንገቱን በጌታዬ በኢየሱስ ክርስቶስ ስም እንዳትንቀሳቀሳ ብለው ያዙት። ይዘውሳ ከዚህ ሰው እንዳትደርስ ብለው አምለው መልቀቅ ይችላሉ አይችሉም? ግን ምን አደረጉት? ከአባቴ ከአበምኔቱ ሳላደርስ አልለቅህም አሉት። እሳቸው ግን ያንን የማድረግ ስልጣን ተሰጥቷቸው ነበር። ወስደው ከአባ በጸሎተ ሚካኤል አደረሱት። ሲያደርሱት ልጅ አንተ አስለቅቀው፣ ኧረ አባቴ አልችልም፣ አንተ አስለቅቀው አልችልም። ከዚያ በኋላ በል ብለው እሳቸው ሲቆጡ አቡነ ተክለ ሃይማኖት በጌታዬ በኢየሱስ ክርስቶስ ስም ሲሉት በእሳት አምሳል ነዶ ወጣ ይላል። እንደው በዙሪያችን ያለውን ሁሉ አንድዶ ያውጣው መድኃኔዓለም።